ትራምፕ ዋልማርትን አስጠነቀቁ። የጅቡቲ መንግስት ኢትዮጵያውያንን ጨምሮ ስደተኞችን ከሀገሩ ማባረር ጀመረ። አምነስቲ ኢንተርናሽናል በሩሲያ ውስጥ ታገደ። ውሸትና ቆዳ እያደር ይቀላል። የትግራይ የሰላምና ጸጥታ ቢሮ ካወጣው መግለጫ ነው። ወደ ዝርዝሩ ከማለፋችን በፊት ቮይስ ኦፍ ኢትዮጵያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ወደ ዝርዝሮቹ አልፋለሁ። በቅድሚያም ትራምፕ ዋልማርትን አስጠነቀቁ። ኢኮኖሚክ ታይምስ እንደዘገበው የዋልማርት ደንበኞች በቅርቡ ከቲማቲም እስከ አሻንጉሊት ባሉ ዕቃዎች ላይ የዋጋ ጭማሪ አጋጥሟቸዋል። ምክንያቱም ድርጅቱ እንዳስታወቀው ከተለያዩ ሀገራት የሚያስገቧቸው ዕቃዎች በታሪፍ የተነሳ ጫና ውስጥ ወድቀዋል። የዋልማርት ዋና ስራ አስኪያጅ ጆን ዳቪድ ከሲቢኤንሲ ጋር ባደረጉት ቃለ ምልልስ በቻልነው መጠን የተሻለ አማራጭ እየፈለግን ነው ያሉ ሲሆን አሁን ያለው የታሪፍ ሁኔታ ባልተለመደ ሁኔታ በሸቀጦች ዋጋ ላይ ጭማሪ ሊያስከትል እንደሚችል ጥቆማ ሰጥተዋል። እንደገለጹት በያዝነው ሜይ ወር መጨረሻ ወይንም በጁን ወር ይህ ጭማሪ ሊደረግ ይችላል። እንደ ዘገባው ዋልማርት ለገበያ ከሚያቀርባቸው ሸቀጦች መካከል 1/3 የአሜሪካ ምርት ቢሆንም ቀሪው ግን ከቻይና፣ ከቪየትናም፣ ከህንድ እንዲሁም ከሌሎች የዓለማችን ክፍሎች የሚገባ ነው። በተለይም እንደ ሙዝና አቮካዶ ያሉ ምርቶች ከኮሎምቢያና ኮስታሪካ፣ ፔሩን ከመሳሰሉ ሀገራት የሚገቡ በመሆናቸው የዋጋ ጭማሪ እያሳዩ ይገኛሉ። ይሁንና ፕሬዝዳንት ትራምፕ ዋልማርት ዋጋ እንዳይጨምር የሚገልጽ ማሳሰቢያ ሰጥተዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ዋልማርት ዋጋ ለመጨመር የታሪፍን ጉዳይ እንደ ሰበብ መጠቀሙን ሊያቆም ይገባዋል ብለዋል። ጨምሮም ዋልማርት ባለፈው ዓመት ባልተጠበቀ ሁኔታ በቢሊዮኖች የሚቆጠሩ ዶላሮችን አግኝቷል። ስለዚህም አሁን የተጣለውን ታሪፍ ራሱ ሊወጣው ይገባዋል ካሉ በኋላ ዋልማርትን በቅርበት እየተከታተሉት መሆኑን ማስታወቃቸውን ዘገባው አስረድቷል። ቀጣዩ ዜናችን ወደ ጎረቤት ሀገር ጅቡቲ ይወስደናል። የጅቡቲ መንግስት ኢትዮጵያውያንን ጨምሮ ስደተኞችን ከሀገሩ ማባረር ጀመረ። በጅቡቲ የሚገኙና ዶክመንት የሌላቸው ስደተኞች ለቀው እንዲወጡ ጥሪ የተላለፈላቸው ሲሆን ይህን ተከትሎ በርካቶች እየታፈሱ መታሰራቸው አይዘነጋም። የጅቡቲ መንግስት ዛሬ ደግሞ እነዚህን ስደተኞች ማባረር እንደጀመረ ሄራን ኒውስ ዘግቧል። እንደ ዘገባው በዚህ ዘመቻ እየተባረሩ ያሉት ኢትዮጵያውያን፣ ሶማሊያውያን፣ የመናውያን ናቸው። ይህን ተከትሎ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በጅቡቲ መንግስት ላይ ተቃውሞ ማሰማት ጀምረዋል። ድርጅቶቹ ለጅቡቲ መንግስት በጻፉት ደብዳቤ ስደተኞችን ግጭት ወዳለበት ቦታ መመለስ ሌላ ቀውስን እንደሚፈጥር አሳስበዋል። ስደተኞችን በጦርነት ወደሚታመሱ አገራቸው መላክ ሰብአዊ መብትን መጣስ ነው ያሉት ድርጅቶቹ የጅቡቲ መንግስት ከዚህ ድርጊቱ እንዲታቀብ ጥሪ አቅርበዋል። ይሁንና ይህ ዜና እስከተጠናከረበት ጊዜ ድረስ የጅቡቲ መንግስት ለዚህ የሰብአዊ መብቶች ድርጅቶች ጥሪ የሰጠው ምላሽ የለም። ወደ ቀጣዩ ዜና ስናልፍ አምነስቲ ኢንተርናሽናል በሩሲያ ውስጥ ታገደ። የሩሲያ ጠቅላይ አቃቢ ሕግ ጽሕፈት ቤት ዛሬ እንዳስታወቀው ዓለም አቀፉ የሰብአዊ መብት ተሟጋቾች አምነስቲ ኢንተርናሽናል የማያስፈልጉ ድርጅቶች ውስጥ ተካቷል። ይህ ማለት ደግሞ ድርጅቱ ከዚህ በኋላ በሩሲያ ውስጥ መንቀሳቀስ አይችልም። የሩሲያ መንግስት እስካሁን 223 ተቋማትን የማያስፈልጉ ድርጅቶች የሚል ዝርዝር ውስጥ የከተተ ሲሆን ከነዚህም ውስጥ የምዕራባውያን የዜና ተቋማትና የመብት ተሟጋቾች ይገኙበታል። በዚህ ዝርዝር ውስጥ የተካተቱትም ከሩሲያ ለቀው የመውጣት ግዴታ ይኖርባቸዋል። በዝርዝሩ ውስጥ ከተካተቱት ድርጅቶች ጋር የሚሰራ ወይንም እነዚህን ድርጅቶች የደገፈ ሩሲያዊ እስከ 5 ዓመት የሚደርስ እስር እንደሚጣልበት ሕጉ ደንግጓል። የሩሲያ አቃቢ ሕግ ዛሬ ውሳኔውን አምነስቲ ኢንተርናሽናልን በዓለም አቀፍ ደረጃ የሚከወኑ ሩሲያ ጠል ፕሮፓጋንዳዎች ማዕከል ነው ያለው ከመሆኑም በላይ ለዩክሬን የሚሰራ አድርጎ ገልጾታል። አምነስቲ ይህ ዜና እስከተዘጋጀበት ጊዜ ድረስ የሰጠው መልስ የለም። ወደ ቀጣዩ ዜና ስናልፍ ውሸትና ቆዳ እያደር ይቀላል ሲል የትግራይ የሰላምና ጸጥታ ቢሮ ካወጣው መግለጫ
ላይ እንደርሳለን። የፌዴራል መንግስት አቶ ጌታቸው ረዳን ተጠቅሞ ከፕሪቶሪያው ስምምነት ውጪ በተደጋጋሚ ትንኮሳ በማካሄድ የፕሪቶሪያውን የሰላም ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው። ይህ አካሄድ ለሁላችንም የማይጠቅም እና ሰላማችንን ጉዞ ወደ ኋላ የሚመልስ አደገኛ አካሄድ ስለሆነ የፌዴራል መንግስት አካሄዱን ይመርምር። ጌታቸው ራሱ በተለያዩ የጦርነት አውድማዎች የተቃጠሉ መሳሪያዎች የመንግስት አሰራር ሳይከተል በራሱ ፈቃድ እንዲነሱና እንዲሰበሰቡ ትዕዛዝ ሰጥቶ እያለ የትግራይ ጀነራሎች እንደሰረቁት አስመስሎ አቅርቧል። የትግራይ ሰራዊት አመራሮችና አባላት ሊገሉኝ አቅደው ነበር፣ ከሞት ተርፌ ነው የመጣሁት የሚል በሀገሪቱ ሚዲያዎች በመታጀብ ረጅም የውሸት ርቀት ሲሄድ ነበር ሲል የትግራይ ሰላምና ጸጥታ ቢሮ ካወጣው መግለጫ ተመልክተናል። ለአሁኑ የያዝኩላችሁ ዜናዎች እነዚህ ነበሩ። ቮይስ ኦፍ ኢትዮጵያን ሰብስክራይብ፣ ላይክ በማድረግ ሰፖርታችሁ አይለየን። ታማኝና ፈጣን መረጃዎችን በየቀኑ ለማድረስ እሞክራለሁ። ሰፖርታችሁን ከኛ ጋር አድርጉ። ለአሁኑ አበቃው።